በአንድ ወቅት ግዙፍ ሰዎችና ሰዎች ጦርነት ውስጥ እንደነበሩ በሚታመንበት ዓለም ኤሪክ የሚባል ታላቅ ንጉሥ ጦርነቱን እንዴት እንዳሸነፈ ሲተርክ ጃክ የሚባል ልጅ ከአባቱ ይሰማል። ይህ ሁሉ የጀመረው መነኮሳት እስከ ሰማይ ድረስ ከፍ ያሉ አስማታዊ ባቄላዎችን ሲያገኙ ነው። እነሱም ከላይ ያለውን ነገር ለማየት ወደ ላይ ሲወጡ ወደ ታች ለመውረድና ምድርን ለመውረር የተዘጋጁ ግዙፍ ሰዎችን ያገኛሉ። በጦርነቱም ወቅት ኤሪክ ግዙፎቹን ለመቆጣጠር የሚረዳውን ዘውድ እንዲሰሩ ሰዎቹን ያዛቸዋል። ዘውዱንም በመጠቀም ኤሪክ ጦርነቱን አስቆሞ ግዙፎቹን ወደ መጡበት ይመልሳቸዋል። ነገር ግን እሱ ከሞተ በኋላ አስማተኛው ባቄላና ዘውዱ ከእሱ ጋር ይቀበራል። ጃክም በታሪኩ የተሳበ ቢመስልም አባቱ ግን ማንም ሊያረጋግጠው የማይችለው የቆየ ታሪክ እንደሆነ ይነግረዋል። ወላጆቹም ከሞቱ ከብዙ ዓመታት በኋላ ጃክ አሁን ላይ ከአጎቱ ጋር በእርሻ ላይ እየሰራ ይገኛል። አሁን ላይ እነ ጃክ ምንም ገንዘብ ስለሌላቸው የጃክ አጎት ፈረሳቸውንና ጋሪያቸውን ወደ ከተማ ወስዶ እንዲሸጥ ለጃክ ይነግረዋል። ስለዚህ ጃክ ፈረሱን ሸጦ የተወሰነ ገንዘብ ማምጣት አለበት። ጃክም ወዲያውኑ ወደ ከተማ ያቀናል። ነገር ግን እዛ እንደደረሰ አንዳንድ ተዋናያኖች የንጉሥ ኤሪክን ታሪክ በተውኔት ሲተርኩ ያያል። ትኩረቱም ይከፋፈላል። እነሱንም እያያቸው እያለ ኢዛቤል የምትባል ሴት ይመለከታል። ውበቷም ስለተደመመ ድራማውን ትቶ እሷ ላይ ያፈጣል። ነገር ግን ብዙም ሳይቆይ ኢዛቤል ከቦታው ለመሄድ ትወስናለች። ከመውጣቷም በፊት አንዳንድ ወንዶች ሊያስጨንቋት ይሞክራሉ። ጃክም ይህንን ተመልክቶ ለእሷ ለመከላከል ይሄዳል። ነገር ግን ሰዎቹ በቡጢ ይመቱታል። በዚህም ጊዜ አንዳንድ የንጉሱ ጠባቂዎች ሌልቷን ለመውሰድ ይመጣሉ። እዛ ጋር ያሉትም ሰዎች በሙሉ ይንበረከካሉ። ነገር ግን ጃክ ምን እየተፈጠረ እንደሆነ ስላልገባው ሳይንበረከክ ይቀራል። የንጉሱ ጠባቂዎች መሪ ኤልሞንት እንዲንበረከክ ካደረገው በኋላ ጃክ ኢዛቤል ሌልት መሆኗን ይረዳል። ብዙም ሳይቆይ ኢዛቤል ከጠባቂዎቿ ጋር ትሄዳለች። ጃክም ጋሪውን ወዳስቀመጠበት ቦታ ሲሄድ ጋሪው እንደጠፋ ይመለከታል። ይህ በእንዲህ እንዳለ ዊኪ የተባለ ታማኝ ጠባቂ ከአለቃውና የንጉሥ ዋና አማካሪ ሮድሪክ ጋር ተገናኝቶ ሌልቷ እንደገና ስለጠፋች ንጉሱ እንደሚፈልገው ይነግረዋል። ሮድሪክም ይህንን መስማት የሰለቸው ይመስላል። እናም ዊኪ ከተጋቡ በኋላ ኢዛቤል በዚህ ባህሪዋ እንድትቀጥል ይፈቅድላት እንደሆነ ይጠይቀዋል። ሮድሪክም ትልቅ እቅዶች ስላሉት ይህ ምንም አላስጨነቀውም። ወደ ክፍሉም ሊገባ ሲል አንድ መነኩሴ ወደ ውጭ ሲወጣ ይመለከታል። ሮድሪክ በዚህ የተገረመ ቢመስልም ምንም ሳይናገር ይቀራል። ነገር ግን ሮድሪክ ወደ ቢሮ እንደገባ መነኩሴው የሆነ ነገር እንደሰረቀ ይረዳል። ከዛም ሮድሪክ በቢሮ ውስጥ የተቀመጠውን የንጉሥ ኤሪክ ዘውድና ባቄላ ሲመለከት ባቄላው እንደተሰረቀ ይገነዘባል። በመቀጠልም መነኩሴው እንዳያመልጥ ወዲያውኑ ለሁሉም ጠባቂዎች እንዲያስጠነቅቅ ለዊኪ ይነግረዋል። በዚህም ጊዜ የመውጫ በሮቹ ይዘጋሉ። መነኩሴውን በሌላኛ መውጫ በኩል ሳያልፍ ማምለጥ እንደማይችል ይረዳል። በዚህም ጊዜ ጃክ አሁኑም ፈረሱን ለመሸጥ ሲሞክር ይመለከተዋል። ከዛም ፈረሱን እንዲሰጠው ይጠይቀዋል። ነገር ግን በምትኩ የሚሰጠው ብር ስለሌለው ባቄላዎቹን ይሰጠዋል። ነገር ግን ጃክ ይህ ጥሩ ንግድ ነው ብሎ አያስብም። መነኩሴው ግን ባቄላዎቹ ከረጅም ጊዜ በፊት በዋጋ የማይተመኑ ቅርሶች እንደሆኑ ይነግረዋል። በመቀጠልም መነኩሴው ለጃክ ወደ ከተማው ገዳም ባቄላዎቹን ካደረሰ ጥሩ ክፍያ እንደሚያገኝ ይነግረዋል። መነኩሴውም ከመሄዱ በፊት ለጃክ ባቄላውን በደንብ እንዲጠብቅና ከህዋ ጋር እንዳይገናኙ ማድረግ እንዳለበት ይነግረዋል። ጃክ በዚህ ግራ የተጋባ ቢመስልም መነኩሴው በፈረሱ ላይ ወጥቶ ይሄዳል። ዊኪ ግን ስለተመለከተ ወዲያውኑ መነኩሴውን እንዲያስቆሙት ለጠባቂዎቹ ይነግራቸዋል። ጃክም ባቄላውን ወደ ቤቱ ይዞ ይሄዳል። ነገር ግን አጎቱ በምትኩ የተወሰነ ገንዘብ ስለጠበቀ ባቄላውን ሲመለከት በጣም ይናደዳል። ጃክም ገንዘቡን ለማግኘት ወደ ገዳሙ እንደሚወስዳቸው ይነግረዋል። ነገር ግን አጎቱ መነኩሴው ምናልባትም ፈረሱን ለመውሰድ የፈጠረው ታሪክ ሊሆን ይችላል ብሎ ይነግረዋል። ባቄላዎቹንም መሬት ላይ በመወርወር ይበትናቸዋል። ጃክም ባቄላውን እየለቀመ እያለ አንድ ባቄላ በቤቱ ስር ባለው ሼድ ውስጥ ይወድቃል። አጎቱም የጃክ ወላጆች የሆኑትን አንዳንድ ነገሮች ለመሸጥ ቤቱን ለቆ ይወጣል። ይህ በእንዲህ እንዳለ ኢዛቤል በአባቷ ንጉሥ ብራህምዌል ትወቀሳለች። እሱም ጠፍታ መውጣቷን ማቆም እንዳለባት ይነግራታል። ኢዛቤልም ወደ ውጭ የምትወጣው ቀኑን ሙሉ በቤተ መንግስት ውስጥ መቆየት ስለማትወድ ብቻ እንደሆነ ትነግረዋለች። ቀጠል አድርጋም ከሮድሪክ ጋር መጋባት እንደማትፈልግ ትናገራለች። ነገር ግን አባቷ ከሮድሪክ ጋር መጋባት እንዳለባትና እንደ ሌልት መደበኛ ተግባሯን መወጣት እንዳለባት አጥብቆ ይነግራታል። ኢዛቤልም ይህን ስትሰማ ከቦታው ለቃ ትወጣለች። በዚያ ምሽትም ኢዛቤል ከቤተ መንግስቱ እንደለመደችው ተደብቃ ትወጣለች። ዝናቡም ሊጀምር ሲል በፈረሱ ላይ ሆና ትሄዳለች። ዝናቡም ኃይለኛ ስለነበር በአቅራቢያው ያለ ቤት አይታ ለመጠለል ወደዛ ታመራለች። ይህ በእንዲህ እንዳለ ሮድሪክ እና ዊኪ ባቄላዎቹ የት እንዳሉ ለማወቅ መነኩሴውን ይጠይቁታል። መነኩሴው ግን ምንም ያህል ቢያስፈራሩትም ምንም ሊነግራቸው ስላልቻለ በዚህ ተናደው እዛው ይገሉታል።
በሌላ በኩል የጃክ አጎት እስካሁን ከገበያ ስላልተመለሰ ጃክ እሱን ለመፈለግ ወስኖ በሩን ሲከፍት ኢዛቤልን መግቢያ በር ላይ ያያታል። እሷም በጣም በስብሳ ስለነበር ጃክ ወደ ውስጥ ያስገባታል። ቤቱም እያፈሰሰ ስለነበር ዝናቡ ባቄላ ወዳለበት ሼድ ውስጥ ማፍሰስ ይጀምራል። ኢዛቤልም ቤቱን ዞር ዞር እያለች ስትመለከት የጃክን የመጽሐፍ ስብስብ ትመለከታለች። እሷም ምን ማንበብ እንደሚወድ ትጠይቀዋለች። እሱም ጀብዶዎችን ማንበብ በጣም እንደሚወድ ይነግራታል። ከዛም ለምን በዚህ ምሽት ቤተ መንግስቱን ለቃ እንደወጣች ይጠይቃታል። እሷም የራሷ የሆነ ጀብዱ እየፈለገች እንደሆነ ትነግረዋለች። በመቀጠልም ቀን ላይ ስለተከላከለላት ታመሰግነዋለች። እሱ ምንም አይደለም ብሎ ይመልስላታል። እሷም ወደ ውጪ ለመውጣት ስትዘጋጅ ጃክ ከእሷ ጋር ልትወስደው የምትችለውን መጽሐፍ ይሰጣታል። በዚህም ጊዜ በሼዱ ውስጥ ያለው ባቄላ ከውሃ ጋር ይገናኛል። ከዛም አንድ ግዙፍ ግንድ ይበቅልና ቤቱን ይደረማምሰዋል። ጃክም ከቤቱ መውጣት ቢችልም ኢዛቤልን ለማዳን ወደ ኋላ ተመልሶ ይመጣል። ነገር ግን ግዙፎቹ ግንዶች ቤቱን ወደ ላይ ከፍ ሲያደርጉት ጃክ የኢዛቤልን እጅ አምባር ብቻ ይይዛል። ጠዋት ላይ ጃክ ከእንቅልፉ ሲነቃ የንጉሱ ጠባቂዎች የኢዛቤልን እጅ አምባር የሰረቀ መስሏቸው እንደከበቡት ይመለከታል። በዚህም ጊዜ ጃክ እሱ ሌባ እንዳልሆነና ኢዛቤል ለመጠለል እንዴት ወደ እሱ ቤት እንደመጣች ይነግራቸዋል። በመቀጠልም ግዙፎቹ ግንዶች በድንገት ከመታየታቸው በፊት ልትሄድ እንደነበር ይነግራቸዋል። በተጨማሪም ኢዛቤል በቤት ውስጥ እንደተቀረቀረች ይናገራል። ንጉሱም ሴት ልጁ ምናልባት ከግንዱ አናት ላይ እንደምትገኝ ስለተገነዘበ ኤልሞንትን ሌሊቷን ለማዳን ሰዎቹን ይዞ ግንዱ ላይ እንዲወጣ ይነግረዋል። ሮድሪክም ፍቅሩን ለኢዛቤል ለማረጋገጥ ፍለጋውን ለመቀላቀል ጥያቄ ያቀርባል። ምንም እንኳን ኤልሞንት ጥሩ ሀሳብ ነው ብሎ ባያስብም ንጉሱ ግን እንዲቀላቀላቸው ይፈቅድለታል። ጃክም ወንዶቹን ለመቀላቀል ፈቃደኛ መሆኑን ያሳውቃል። በዚህም ጊዜ ሮድሪክ እውነቱን የሚያውቀው ጃክ ብቻ ስለሆነ ጃክ መቀላቀሉ ጥሩ ሀሳብ እንደሆነ ይናገራል። ንጉሱም ይህንን ከሰማ በኋላ ለጃክ ወንዶቹን እንዲቀላቀል ይፈቅድለታል። ወደ ላይ እየወጡም እያለ ጃክ ግዙፎቹን ከግንዱ አናት ላይ ናቸው ብሎ እንደሚያስብ ኤልሞንትን ይጠይቀዋል። ኤልሞንት ግን ስለ ግዙፎቹ ሰዎች ያለውን ታሪክ እንደማያምንበት ይነግረዋል። በመቀጠልም ኤልሞንት ለጃክ ሌሊቷን ለማዳን በፈቃደኝነት የመጣው እሷን ለማስደነቅ ከሆነ የተሳሳተ ነገር እያደረገ እንደሆነ ይነግረዋል። ምክንያቱም ሌሊቷ ገበሬ እንድታገባ አይፈቀድላትም። ወደ ላይ መሄዳቸውንም ሲቀጥሉ ደመናው እየጨለመ ይሄዳል። እናም ዝናቡ መዝነብ ይጀምራል። በዚህም ጊዜ የተወሰኑ ጠባቂዎች ተንሸራተው በገመድ ይንጠለጠላሉ። ሮድሪክም እነሱን ከመርዳት ይልቅ ገመዱን እንዲበጥሰው ለዊኪ ነግረዋል። ምንም እንኳን ጠባቂዎቹ እንዳያደርገው ቢለምኑትም ዊኪ ግን ገመዱን ይበጥሰዋል። ኤልሞንትም ድምፅ ሰምቶ ምን እየተፈጠረ እንደሆነ ሲጠይቀው ሮድሪክ አንዳንድ ጠባቂዎች ተንሸራተው መውደቃቸውን ይነግረዋል። ከብዙ ትግልም በኋላ ወደ ግንዱ አናት ላይ ደርሳሉ። በሰማዩ ላይም እንግዳ የሆነ ግዛት እንዳለ ይረዳሉ። ኤልሞንት የኢዛቤልን እግር ዱካ ይመለከታል። ይሄም እሷ ከነሱ ሩቅ እንዳልሆነች እንዲገነዘብ ያደርገዋል። ኤልሞንት እና ሌሎቹ ወደፊት ሲሄዱ ሮድሪክ እና ዊኪ ስለ ባቄላው ለመጠየቅ ጃክን ያስቆሙታል። እሱ ግን ስለሚያወሩት ነገር እንደማያውቅ ያስመስላል። ነገር ግን ሊገሉ ሲሉ ባቄላውን አሳልፎ ይሰጣቸዋል። እሱም ትተው ሲሄዱ የደበቀውን አንድ አባ ባቄላ አውጥቶ በአንገት ሀብሉ መቆለፊያ ውስጥ ያስቀምጠዋል። ብዙም ሳይቆይ ከሌሎቹ ጋር ተቀላቅሎ ለጥቂት ጊዜ ዙሪያውን ከተመለከተ በኋላ ለኢዛቤል የሰጣትን መጽሐፍ ወዳየበት ዋሻ ይገባል። ወዲያውኑም ስለዚህ ጉዳይ ለኤልሞንትና ለሌሎቹ ያሳውቃል። ነገር ግን ዋሻውን ሲመለከቱ እሷ በጣም ትልቅ በሆነ ሰው እንደተወሰደች ይረዳሉ። እናም ግዙፎቹ ሰዎች እውን መሆናቸውን ማመን ይጀምራሉ። ከዛም ለመለያየት የወስኑና ጃክ፣ ኤልሞንት እና ክሮ በመሆን ሲሄዱ ሮድሪክ እና ዊኪ ደግሞ ወልድ ከተባለ ጠባቂ ጋር ይሄዳሉ። እየሄዱ እያለም ጃክ እና ክሮ አንድ ግዙፍ ሰው ወደ እነሱ ሲመጣ ይመለከታሉ። በዚህም ጊዜ ጃክ ራሱን በወንዝ ውስጥ ይደብቃል። ክሮ ደግሞ ከዛፉ ጀርባ ይደበቃል። ኤልሞንትም እንደዛው ተደብቆ ይገኛል። ነገር ግን ክሮ ብዙም ሳይቆይ ይያዛል። እናም ኤልሞንት ለእሱ ሊደረብ ሲሞክር ግዙፉ ሰው በእርግጫ ይመተዋል። ጃክም ይህንን ሲመለከት እዛው እንደተደበቀ ይቆያል። ይህ በእንዲህ እንዳለ ሮድሪክ እና ዊኪ ቦልድን ምን እየተፈጠረ እንዳለ ከማወቁ በፊት ከገደሉ ላይ ገፍትረው ይጥሉታል። በእሱም እየሳቁ እያለ ሁለት ግዙፍ ሰዎች ይመጣሉ። አንደኛውን ግዙፍ ሰው ዊኪን በእጁ በመጨፍለቅ ይገለዋል። ሮድሪክም ይህንን ተመልክቶ ከመገደሉ በፊት የንጉሥ ኤሪክን ዘውድ ከቦርሳ ውስጥ ያወጣል። ይህም ግዙፎቹን ለመቆጣጠር ይረዳዋል። በሌላ በኩል የንጉሶቹ መሪ ጄኔራል ፋሎን ኢዛቤልን እንዴት እንደመጣች በመጠየቅ ላይ ያለ ክሮው እና ኤልሞንት በቦታው ላይ ይደርሳሉ። ፋሎንን ተመልክቷቸው እንዴት ወደዚህ እንደመጡ ይጠይቃቸዋል። ነገር ግን ክሮው ለፋሎን በጣም እንደሚያስጠላ ይነግረዋል። በዚህም የተናደደው ፋሎን እዚያው ይገለዋል። ብዙም ሳይቆይ ፋሎን ኢዛቤልን እንዴት እንደሚበላት ሲናገር ፋም የተባለው ግዙፍ ሰው ሳይስማማ ይቀራል። እናም
እናም እሷ ከንጉሥ ኤሪክ ዘሮች መካከል አንዷ በመሆኗና ኢዛቤልን ያገኛት ራሱ በመሆኑ እሷን መብላት የሚገባው ራሱ መሆኑን ይናገራል። ነገር ግን ፋሎን በዚህ ስላልተስማማ ፋምን በአሰቃቂ ሁኔታ ይደበድበዋል። በዚህም ጊዜ ሮድሪክ በመካከላቸው መጥቶ ራሱን እውነተኛ ንጉሥ ብሎ ይጠራል። በዘውዱም የመቆጣጠሪያ ኃይል ምክንያት ፋሎንን ጨምሮ ሁሉም ግዙፍ ሰዎች ለሮድሪክ ይሰግዱለታል። በዚህም ጊዜ ኤልሞንትና ኢዛቤል እንዲያድናቸው ይነግሩታል። ነገር ግን እሱ ጉዳዩ እንዳልሆነ ይነግራቸዋል። ከዚያም ሮድሪክ ለግዙፎቹ እሱ ነፃ እንደሚያወጣቸው ይነግራቸዋል። ስለዚህም አሁን ላይ በእሱ ትዕዛዝ ምድር መውረድ ይችላሉ። ኤልሞንትና ኢዛቤልም ይህንን ሲሰሙ በጣም ይደናገጣሉ። ነገር ግን ፋሎን በሮድሪክ መመራቱን አያምንበትም። ብዙም ሳይቆይ ሮድሪክ አንድ ግዙፍ ሰው ኢዛቤልንና ኤልሞንትን ለራት እንዲገላቸው ያዘዋል። ኤልሞንትም ለመጠበስ ሲዘጋጅ ኢዛቤል ትመለከታለች። ከትንሽ ቆይታም በኋላ ጃክ እነሱን ለማዳን ይመጣል። በዚህም ጊዜ ግዙፉ ኢዛቤልን ሊገላት እየተቃረበ ስለነበር ጃክ ፈጠን ብሎ ይገለዋል። ከዚያም በኋላ ኤልሞንትና ኢዛቤልን ያድናቸዋል። ቦታውንም ለቀው ከወጡ በኋላ ሮድሪክ የሆነውን ነገር ስለተመለከተ ወዲያውኑ ጃክና ሌሎቹ እንዳያመልጡ ለማድረግ ከግዙፎቹ አንዱን በማማው መግቢያ ላይ ሄዶ እንዲጠብቅ ያዘዋል። በሌላ በኩል ኤልሞንት ኢዛቤልና ጃክን ወደ ማማው ይመራቸዋል። ነገር ግን እዛ አንድ ግዙፍ ሰው ተኝቶ እንዳለ ሲያዩ ጃክ ግዙፉን ለመቀስቀስና ከመንገዳቸው ላይ ለማስነሳት እቅድ ያወጣል። በእቅዱም መሰረት የንብ ቀፎውን በግዙፉ የራስ ቁር ውስጥ ያስቀምጠዋል። ይህ ድርጊቱን ግዙፉን መቀስቀስ ብቻ ሳይሆን ከማማው ላይ እንዲወድቅ ያደርገዋል። ይህን ተከትሎም እነ ጃክ ወደ ባቄላው ግንድ ይሄዳሉ። ነገር ግን ኤልሞንት ከሮድሪክ ላይ ዘውዱን ለመቀማት እዚሁ መቅረት እንዳለበት ይነግራቸዋል። በመቀጠልም ለጃክ ባጅ ይሰጠዋል እና አሁን የንጉሱ ጠባቂ አባል እንደሆነ ይነግረዋል። አክሎም ኢዛቤልን በሰላም ወደ ቤቷ እንዲያደርሳት ይነግረዋል። ወደ ምድር ስንመለስ ንጉሱና ሰዎቹ ከሰማይ ላይ የወደቀውን ግዙፍ ሰው ሲያዩ በጣም ይደናገጣሉ። ግዙፎቹን ግንዱን ወደ ታች ለመውረድ ሊጠቀሙበት ስለሚችሉ ንጉሱ ለሰዎቹ ግንዱን እንዲቆርጡት ይነግራቸዋል። ኢዛቤልና ጃክም ወደ ታች በመውረድ ላይ ያሉ ከግንዱ በታች መብራቶችን ይመለከታሉ። ከተወሰነ ጊዜም በኋላ ጃክ ለእሷ ያለውን ፍቅር ይገልጽላታል። እሷም ተመሳሳይ ስሜት እንደሚሰማት ትነግረዋለች። ጠዋት ላይ ሮድሪክ ግዙፎቹን ወደ ማማው ይመራቸዋል። ወደ ታችም መውረድ እንዲጀምሩ ሊያደርጋቸው ሲል በድንገት ኤልሞንት መጥቶ ያጠቀዋል። ነገር ግን አንዳቸውም ግዙፍ ሰዎች ጣልቃ አልገቡም። ትግሉም ለጥቂት ጊዜ ቢቆይም ኤልሞንት ግን በመጨረሻም ሮድሪክን ይገለዋል። ነገር ግን ዘውዱን ከማግኘቱ በፊት ፋሎን የሮድሪክን አካል በመውሰድ ዘውዱን በጣቶቹ ላይ ያደርጋል። ይህን ተከትሎም ሁሉም ግዙፍ ሰዎች ይሰግዱለታል። ጃክና ኢዛቤል የንጉሱ ሰዎች ግንዱን እየቆረጡ መሆናቸውን ይገነዘባሉ። ግንዱን ከሰማይ ሲወርድ ኤልሞንት ተመልክቶ ካለበት በመዝለል በቤተ መንግስቱ አቅራቢያ ባለው ወንዝ ውስጥ ለማረፍ ወደ ወንዙ ይዘላል። ፋሎንም ግንዱ እንደወደቀ ሲመለከት እሱና ሰዎቹ የሚወርዱበት መንገድ ስለሌለ በጣም ይናደዳል። ይህ በእንዲህ እንዳለ ጃክ ኢዛቤልን በሰላም ወደ መሬት እንድትወርድ አድርጓታል። ንጉሱም ግንዱ ሙሉ በሙሉ መውደቁን ካየ በኋላ በጣም ተጨንቋል። ነገር ግን ሴት ልጁ አሁንም በህይወት እንዳለች ይነገረዋል። ከእሷ ጋር ከተገናኘም በኋላ ኢዛቤል ስለ ሮድሪክ ትነግረዋለች። በመቀጠልም ጃክ እንዴት እንዳዳናት ጨምራ ትነግረዋለች። ንጉሱም ለጃክ የተወሰነ ወርቅ ይሸልመዋል። ኢዛቤልም ከአባቷ ጋር ወደ ቤተ መንግስቱ ልትመለስ ስትል ጃክ እንዳትረሳው ይነግራታል። እሷም መቼም እንደማትረሳው ትነግረዋለች። ይህ በእንዲህ እንዳለ ፋሎን ሮድሪክ ያስቀመጠውን ባቄላ በድንገት ይመለከታል። በዚህም በጣም ተደስቶ ባቄላዎቹን ወደ መሬት ላይ ይጥላቸዋል። ባቄላዎቹም ከውሃ ጋር ሲገናኙ አዲስ ግንዶችን ይፈጥራሉ። ፋሎንም ሰዎቹን ወደ ታች ለመውረድ ይመራቸዋል። በሌላ በኩል ጃክ ፈረሱን እንደገና ይመለከተዋል። ወደ ፈረሱም ሲሄድ በውሃ ውስጥ ግዙፎቹ ወደ ታች እየወረዱ እንደሆነ ይመለከታል። ወዲያውኑ ፈረሱ ላይ ወጥቶ ስለ ጉዳዩ ለንጉሱና ለኢዛቤል ለማሳወቅ በፍጥነት ይሄዳል። ኤልሞንትም ለጠባቂዎቹ በቤተ መንግስቱ አቅራቢያ ባለው ወንዝ ውስጥ የፈላ ዘይት እንዲደፉ ያደርጋል። ንጉሱና ኢዛቤልም በፍጥነት ወደ ግቢው ይገባሉ። ይህ በእንዲህ እንዳለ ግዙፎቹ ወደ ኋላ የቀረውን ጃክን እያሳደዱት ይገኛሉ። ነገር ግን ድልድዩ ከመዘጋቱ በፊት ጃክ ወደ ውስጥ ይገባል። ነገር ግን ፋሎን በድልድዩ ላይ ይንጠለጠላል። ኤልሞንትና ሰዎቹም ፋሎንን በሚነደው ወንዝ ውስጥ እስኪወድቅ ድረስ ቀስቶችን ይተኩሱበታል። ፋሎንም ተቃጥሎ ወደ ውሃ ውስጥ ይሰምጣል። በዚህም ምክንያት ፋም የግዙፎቹን ኃላፊነት ይወስዳል። ነገር ግን ፋሎን ከእሳቱ የሚያመልጥበትን መንገድ አግኝቷል። በፋም መሪነትም ግዙፎቹ አንዳንድ ነገሮችን ወደ ግቢው መወርወር ይጀምራሉ። ንጉሱም ለጎረቤት መንግስታት ሊደርስ የሚችለውን ጥቃት ለማሳወቅ የሚጠቀሙበትን መሳሪያ እንድታመጣ ኢዛቤልን ከጃክ ጋር ይልካታል። ብዙም ሳይቆይ ጃክና ኢዛቤል ወደ ቤተ መንግስቱ ይገባሉ። ነገር
ግን ፋሎን መሬቱን ደርምሶ ሲወጣ ይመለከታሉ። ከዛም ወዲያውኑ ይደበቃሉ። ነገር ግን ፋሎን በቀላሉ ያገኛቸዋል። ኢዛቤልንም ሊገላት ሲል ጃክ ፋሎንን ለማጥቃት ይሞክራል። ነገር ግን እሱንም ይይዘዋል። ፋሎንም መጀመሪያ ጃክን ለመብላት ወስኖ ወደ አፉ ሲያስጠጋው ጃክ የአንገት ሀብሉን መቆለፊያ ከፍቶ የቀረውን ብቸኛ አስማታዊ ባቄላ በፋሎን አፍ ውስጥ ጨምረዋል። ፋሎንም በድንገት የተለየ ስሜት ይሰማውና ኢዛቤልና ጃክን መሬት ላይ ጥላቸዋል። ግንዱም መብቀል ሲጀምር የፋሎን ሰውነት ይፈነዳል። እንደ ድል ሆኖም የፋሎን ጣቶች በጃክ አጠገብ ይወድቃሉ። በጣቱ ላይም የንጉሥ ኤሪክ ዘውድ ነበር። ይህ በእንዲህ እንዳለ እነፋም የቤተ መንግስቱን መከላከያ በማፍረስ ወደ ውስጥ ይገባሉ። እነፋምም ሰዎቹን መብላት ከመጀመራቸው በፊት እንዲንበረከኩ የሚያደርጋቸውን ነገር ይመለከታሉ። በዚህም ጊዜ ሁሉም ሰው ወደ ኋላ ሲዞር ጃክ የንጉሥ ኤሪክን ዘውድ ለብሶ ወደፊት ሲመጣ ይመለከታሉ። ጃክም መጥቶ ከግዙፎቹ ፊት ለፊት ይቆማል። ንጉሱና ኤልሞንትም በዚህ በጣም ይደሰታሉ። ፊልሙም ከብዙ ዓመታት በኋላ ጃክና ኢዛቤል ተጋብተው የግዙፎቹን ወረራ ታሪክ ለልጆቻቸው ሲነግሩ እያሳየን ፊልሙ እዚህ ጋር ያበቃል።